ሰላም እንዴት ናችሁ? ዶክተር ልሳን ወርቅ ሚኪያስ ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ የምንነጋገረው ስለ ማዲያት ይሆናል እና አብራችሁኝ ቆዩ። አመሰግናለሁ። ማዲያት እንግዲህ ሁሉም አይነት ሰው ላይ ሊወጣ የሚችል የቆዳ ከጤናማው ቆዳ የተለየ ጥቁር የሆነ ቆዳ የሚፈጠርበት የቆዳ ችግር ነው። እንግዲህ ማዲያት የሴቶች አብዛኛውን ጊዜ ሴቶች ላይ ስለሚፈጠር ወንዶች ላይ አይፈጠርም የሚል እምነት አለ። ይሄ ፈጽሞ የተሳሳተ ነው። ስለዚህ ማዲያት የትኛውንም ጾታ ወንድም ይሁን ሴት ሊያጠቃ ይችላል ማለት ነው። ማዲያትን የሚያመጡ ምክንያቶች በአራት አድርገን ብናያቸው ማየት እንችላለን። አብዛኛውን ጊዜ ማዲያት እንግዲህ ያው ከሴቶች ጋር የሚነሳበት ምክንያት አብዛኛውን ጊዜ ሴቶችን ስለሚያጠቃ ነው። ነገር ግን ይህ ማለት ወንዶችን አያጠቃም ማለት አይደለም። ወደ መጀመሪያው ምክንያት ስንሄድ ማዲያት በመጀመሪያ ደረጃ ከወሊድ ጋር አብዛኛውን ጊዜ ከወሊድ ጋር ተያይዞ ሊፈጠር ይችላል። በእርግዝና ወቅት ሊመጣ ይችላል። ስለዚህ በዚህ ጊዜ የሚመጣውን ማዲያት ምን ብለን እንጠራዋለን? ክሎአዝማ ብለን እንጠራዋለን። ስለዚህ ምንድነው ምክንያቱ? ቆዳችን ላይ በሰውነታችን ውስጥ ባሉ በእርግዝና ጊዜ የሚመጣው ማዲያት ምክንያቱ የሆርሞን ለውጥ ነው። የሆርሞን ለውጥ ደግሞ ቆዳችን ላይ ያሉ ሜላኖሳይት የሚባሉ ሜላኒን የሚባል ንጥረ ነገር የሚያመርቱ ቆዳችን ራሱን ከፀሐይ ብርሃን እንዲከላከል የሚያደርግ ንጥረ ነገር ነው። ይሄን እንዲያመርቱ የሆኑ ሴሎች ተነቃቅተው የበለጠ እንዲያመርቱ ይሆናሉ ማለት ነው። ያን ጊዜ ምን ይፈጠራል? ብዙ ሜላኒን ይመረታል። ስለዚህ ቆዳችን ይጠቁራል ማለት ነው። ስለዚህ የመጀመሪያ ምክንያት በእርግዝና ወቅት የሚፈጠር ማዲያት ነው። ምን ብለን እንጠራዋለን? ክሎአዝማ ብለን እንጠራዋለን ማለት ነው። አብዛኛውን ጊዜ በእርግዝና ጊዜ የሚፈጠር ማዲያት በራሱ ጊዜ ይጠፋል። ነገር ግን ሁሉም በራሳቸው ጊዜ ይጠፋል ማለት አይደለም። አንዴ ከተፈጠረ በኋላ የመቆየት ቻንስ ሊኖረው ይችላል። ስለዚህ በእርግዝና ምክንያት አንደኛው የሚመጣው በእርግዝና ምክንያት ነው ማለት ነው። በሁለተኛ ደረጃ የወሊድ መቆጣጠሪያ ወይም ደግሞ መከላከያ እንክብሎችን የሚወስዱ ሴቶች በዚህ በማዲያት ሊጠቁ ይችላሉ። ነገር ግን ሁሉም እንክብሎች ይሄን ያመጣሉ ማለት አይደለም። የተወሰኑት የወሊድ መቆጣጠሪያ እንክብሎች ለዚህ ሊያጋልጡ ይችላሉ፣ ለማዲያት ሊያጋልጡ ይችላሉ። ስለዚህ ማዲያት ከሕክምና ከባለሙያ ጋር ተመካክሮ ማዲያት የማያመጡትን ወይም ደግሞ እንደየፍላጎታችን አድርገን መጠቀም ይቻላል ማለት ነው። ሌላው አብዛኛውን ጊዜ ስራቸውን ፀሐይ ላይ የሚያደርጉ ሰዎች ወይም ደግሞ አብዛኛውን ታይማቸውን የቀኑን ጊዜ ፀሐይ ላይ የሚያደርጉ ሰዎች እንዲሁም የፀሐይ መከላከያ የማያደርጉ ማለትም አብዛኛውን ጊዜ ዣንጥላ፣ ሰንስክሪን የማይጠቀሙ ሰዎች ለማዲያት ይጋለጣሉ። ምክንያቱም እንደነገርኳችሁ ማዲያት የሚወጣው ሜላኖሳይት የሚባሉ ሴሎች ሜላኒንን በማምረት ነው። ስለዚህ ፀሐይ ብርሃን የራሱ የሆነ ቆዳችን ላይ የራሱ የሆነ ጉዳት ያመጣል። አልትራቫዮሌት የሚባል ጨረር ቆዳችን ላይ ቀጥታ የሚያርፍ ከሆነ ለቆዳ ካንሰር እንጋለጣለን። ስለዚህ ይህን ለመከላከል ብሎ ሰውነታችን አዳፕቲንግ ሜካኒዝም አለው። እሱ ምንድነው? ሜላኒን በማምረት ነው። ስለዚህ አብዛኛውን ጊዜ ስራቸውን ወይም ደግሞ ታይማቸውን ፀሐይ ላይ የሚያሳልፉ ሰዎች ያለ ፀሐይ መከላከያ ለማዲያት ይጋለጣሉ ማለት ነው። ሌላው ደግሞ አንዳንድ መድኃኒቶች ለማዲያት ሊያጋልጡ ይችላሉ። ሁሉም መድኃኒቶች አይደሉም። ነገር ግን አንዳንድ መድኃኒቶች ቅድም የተነጋገርነው የወሊድ መቆጣጠሪያ መድኃኒቶች ናቸው። ነገር ግን ሌሎች መድኃኒቶችም ለማዲያት ሊያጋልጡ ይችላሉ። መፍትሄውን በምናይበት ጊዜ እንደነገርኳችሁ በእርግዝና ጊዜ የሚመጣው አብዛኛውን ጊዜ በራሱ የሚድን በመሆኑ ብንከታተለው ለክትትል ብናየው እና ማይድን ከሆነ ግን ወደ ሕክምና መሄድ ይቻላል። ነገር ግን አብዛኛውን ጊዜ ከእርግዝና ጋር የተያዘ ማዲያት በራሱ ጊዜ የሚጠፋ ነው። ሁለተኛው በወሊድ መቆጣጠሪያ ሊመጣ የሚችለው ግን ወሊድ መቆጣጠሪያ እንክብሉን ቅድም እንደተነጋገርነው በመቀየር ከሐኪሞቻችን ጋር ዲስከስ አድርገን መወሰን እንችላለን። ሌላው ግን ልናስተካክለው የምንችለው ምክንያት ግን ምንድነው? ባርኔጣ ወይም ደግሞ ዣንጥላ በመያዝ ፀሐይን መከላከል በጣም ለቆዳችን ይጠቅማል። ቆዳን አንድ ከሚያስረጁት ወይም ደግሞ እንዲሸበሸብ ከሚያደርጉት ዋነኛ ምክንያቶች አንዱ የፀሐይ ብርሃን ነው። የፀሐይ ብርሃን ቶታሊ አይጠቅምም ማለት አይደለም። ነገር ግን
በተለይ ደግሞ በጣም ከበድ ያለ የፀሐይ ብርሃን የሚኖርባቸው ሰዓታት ላይ የፀሐይ መከላከያ ለማድረግ ወይም ደግሞ ዣንጥላ ወይም ደግሞ ባርኔጣ ለማድረግ ለዚህ ለማዲያት ያጋልጣል። ለማዲያት ብቻ አይደለም ለሌሎች የጤና ችግሮች ሊያጋልጥ ይችላል። ከባርኔጣና ከዣንጥላ ውጪ ደግሞ ሰንስክሪን ወይም ደግሞ ሰን ብሎኮችን በመጠቀም ከፀሐይ ብርሃን ቆዳችንን መከላከል እንችላለን። ስለዚህ ስለ ማዲያት የሰራሁላችሁ ቪዲዮ አጭር ቪዲዮዎችን ትመስላለች። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ ከታች ጻፉልኝ። እንደዚህ አይነት የጤና ቪዲዮዎችን ለማግኘት ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሌሎች ቪዲዮዎች ፖስት ሳደርግ ደግሞ መልእክት እንዲደርሳችሁ ኖቲፊኬሽን እንዲደርሳችሁ ደግሞ የደውል ምልክቷን ይጫኗት። ከወደዳችሁት ላይክ አድርጉት። ስለ ማዲያት ማወቅ የሚፈልግ ሌላ ዘመድ ወዳጅ ካለት ደግሞ ይህን ቪዲዮ ሼር እንዲያደርጉልኝ ጠይቃለሁ። አመሰግናለሁ።